የትጉ ሰው ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ግን ለመጉደል ይቸኩላል። በዛሬው ቪዲዮአችን ላይ እንዴት ግብ ማስቀመጥ እንችላለን የሚለውን ሐሳብ በስፋት እንመለከታለን። ጎል ሴቲንግ ምንድን ነው? ለምን ይጠቅመናል? እንዴት ጎል ሴት ማድረግ እንችላለን የሚለው በስፋት የምንመለከት ይሆናል። ግብ ለማስቀመጥ የተለያዩ ስትራቴጂዎች አሉ። ከነዛ መካከል የመጀመሪያው ስማርት የተባለውን ስትራቴጂ መጠቀም ነው። ስማርት ወርዱ አክሮኖሚ ነው። ሲተነተን ኤስ ለስፔሲፊክ፣ ኤም ሜጀረብል፣ ኤ አቺቬብል፣ አር ሪሌቫንት፣ ቲ ታይም ባውንድድ መሆን አለበት ነው። ስፔሲፊክ ስንል ምን ማለታችን ነው? የምናስቀምጠው ግብ ሀብታም መሆን እፈልጋለሁ ሳይሆን ግልጽ ስፔሲፊክ ማድረግ አለብን። ጤናማ መሆን እፈልጋለሁ፣ ሀብታም መሆን እፈልጋለሁ ሳይሆን ስፔሲፊክ አድርገን ነው መጓዝ ያለብን። ሀብታም መሆን እፈልጋለሁ ከማለት ይልቅ 10 ሚሊዮን ብር አካውንቴ ውስጥ እንዲኖር እፈልጋለሁ፣ ጤናማ እንደሆን እፈልጋለሁ ከማለት ይልቅ ኩላሊቴ ጤናማ ከሆነ ኩላሊቴ እንዲድን፣ የተሻለ የሰውነት አቋም ከሌለኝ ጂም ገብቼ ያን ማስተካከል አለብኝ። ማለትም ነገሮችን ጀነራል ከመግለጽ ይልቅ ስፔሲፊክ አድርጎ ነገሮችን መግለጽ ያ አንደኛው ማወቅ ያለብን ነገር ነው፣ ጎል ሴት ከማድረጋችን ወይም ደግሞ ግብ ከማስቀመጣችን በፊት ማለት ነው። ኤስን በዚህ ከተረዳን ወደ ኤም እንለፍ። ኤም ማለት ሜጀረብል ነው፣ የሚለካ መሆን አለበት። በቁጥር ኤክስፕረስ ሊደረግ ይገባል፣ የሚለካ መሆን አለበት። በዚህ ሰዓት ይህን ያህል ኪሎ መቀነስ፣ በጣም በውፍረት የምንሰራ ከሆነ ይህን ያህል ኪሎ መቀነስ አለብኝ ብለን ስፔሲፊክ አድርገን ነው ያን ስፔሲፊክ የሆነ ነገር ደግሞ መለካትና ሜጀረብል ሊሆን ይገባል ማለት ነው። ኤምን በዚህ ካየን ኤን ደግሞ አቺቨብል ሊሳካ የሚችል ነገር ማለትም ይህን እንጀራ ያልሆነ ነገር መሆን አለበት። ሊሳካ የሚችል ነገር ማለት አላማችንን ልናሳካው የምንችለው እና ታንጀብል የሆነ ሪያሊስቲክ የሆነ ነገር መሆን አለበት። የጎል ሴት ስናደርግ የምናስቀምጠው ነገር ማለት ነው። አቺቨብል መሆን ያለበት ነገር ነው። ያለበለዚያ ይህን እንጀራ ነው የሚሆነው ማለት ነው። በአንድ ወር ውስጥ ወይም በ15 ቀን ውስጥ 30 ኪሎ ቀንሳለሁ ማለት ይህ በጣም ከባድ ነው የሚሆነው። ስለዚህ ሊሳካ የሚችል ነገር በ15 ቀን ውስጥ በአንድ ሳምንት ውስጥ ሚሊዮነር ሆናለሁ ማለት ያ ሊሳካ የማይችል ነገር ነው ማለት ነው። ስለዚህ አቺቨብል ሪያሊስቲክ መሬት ላይ ካለው እውነታ ጋር ሊሄድ የሚችል ነገር መሆን አለበት። የምናቀደው ነገር ካለው እውነታ ጋር ካለው መሬት ላይ ካለው ሀቅ ጋር የሚሄድ መሆን አለበት። ስለዚህ አንደኛ ስፔሲፊክ አደረግነው፣ ሜጀረብል አደረግነው፣ ለካ ነው እና ሊሳካ የሚችል አቺቨብል መሆን አለበት። አረ ደግሞ ሬሌቫንት መሆን አለበት። ያቀድነው ነገር የምናቀደው ነገር ግብ አድርገን ልናስቀምጠው የምንፈልገው ነገር ጎል ሴት የምናደርገው ነገር ለህይወታችን በጣም አስፈላጊ ሬሌቫንት መሆን አለበት። ወይም ለቤተሰቦቻችን ሊሆን ይችላል ለጓደኞቻችን፣ ብቻ ያን የምናደርገው ነገር ምን መሆን አለበት? ሬሌቫንት መሆን አለበት፣ ጠቃሚ መሆን አለበት። ያለበለዚያ ጥቅም የሌለው ነገር ጊዜያችንን፣ ጉልበታችንን፣ አቅማችንን መስዋዕት የምናደርግ ከሆነ ምንም ትርፍ አናተርፍም ማለት ነው። የመጨረሻው ስማርት ቲ ነው። ቲ ደግሞ ስታንድ የሚያደርገው ታይም ባውንድድ፣ በተሰጠን የጊዜ ገደብ ውስጥ ባስቀመጥን የጊዜ ገደብ ውስጥ ያን ነገር አሳክተን መጨረስ ይኖርብናል ማለት ነው። ይህ ምን ማለት ነው? ታይም ባውንድድ ማለት ነው። ታይም በተሰጠን የጊዜ ገደብ ውስጥ ያን ነገር አሳክቶ መጨረስ ታይም ባውንድድ ይባላል ማለት ነው። ይህን ካል አሁን ስማርት የሚለውን ስትራቴጂ ተገበርን፣ ወደ ሁለተኛው እናልፋለን። ከዛም ትልቁን ህልማችን ወይም ደግሞ ትልቁ ጎላችን መድረስ የምንፈልገው ነገር ወይም ደግሞ ማሳካት የምንፈልገው ቢግ ድሪም አለ። ቀደም ሀብታም መሆን እፈልጋለሁ ከማለት ይልቅ ምን በሉ ብያለሁ? ሊታይ ሊጨበጥ ወደሚችል አንድ ድርጅት፣ ሁለት ድርጅት፣ 10 ሚሊዮን ብር ስንት ብር ነው ለአንተ ሀብት? ለአንቺ ሀብት ስንት ብር ነው? ጤናዬን መጠበቅ እፈልጋለሁ፣ ለአንተ ጤና ምንድን ነው? ዲፋይን አድርጉትና ያንን ዲፋይን የተደረገ ጎል ያን ትልቅ ጎል ወደ ምን ማውረድ? ወደ ትንንሽ ወደሆኑ ማይልስቶን ልናደርጋቸው ማለት ነው። 10 ሚሊዮን ብር ከሆነ የ3 ወር እቅዴ በሳምንት 10 ሺህ ብር ማግኘት አለብኝ ከሆነ ደግሞ የሳምንት ሀሳቤ እነዛ ማይልስቶኖች ናቸው ለትልቁ ግብ ማለት ነው። በትንንሽ ወደሆኑ መከፋፈል፣ ወደ ትንንሽ እቅዶች መከፋፈል፣ ትልቁ ግብ ወደ ትንንሽ እቅዶች መከፋፈል እና ማይልስቶኖቹን ደግሞ ሰለብሬት እያደረጉ ማለፍ ያስፈልጋል ማለት ነው። ሶስተኛው እነዚህ ነገሮች ሊሳኩም ላይሳኩም ይችላሉ። ማድረግ ያለብን ነገር ምንድነው? ፍሌክሰብል መሆን። ፍሌክሰብል መሆን ማለት ሊቀያየር ይችላል፣ ሁኔታዎች ሊቀያየሩ ይችላሉ። እንደዛ በሚሆንበት ጊዜ እኛም ደግሞ ባህሪያችን ከሁኔታዎች ጋር አብሮ እንዲሄድ ማድረግ ፍሌክሲብል መሆን ይጠበቅብናል። በሶስተኛ ደረጃ ፍሌክሲብል መሆን ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ፣ ቴክኖሎጂካሊ ቼንጆች ይኖራሉ ምድር ላይ።
እኛም በራሳችን ደግሞ ችግሮች ሊገጥሙን ይችላሉ። ልናሳካ የምንችለውን ነገር ሳናሳካ ልንቀር እንችላለን እና የታይሙን የእቅዱን ምናምን ነገር ወደፊት በማስረዘም ከመጡት ለውጦች ላይ ደግሞ ራሳችንን እንዴት ነው ሎክ ኤንድ ኪ በማድረግ ይሄ ቁልፉና ጋኑን በማድረግ በሁኔታዎች ላይ እንትንን እየቀያየሩ ፍሌክሰብል በመሆን ነገሮችን በማለት ያሰብነውን ትልቅ ሀሳብ ማሳካት እንችላለን ማለት ነው። በሶስተኛነት ፍሌክሰብል መሆን እናለች። በአራተኛ ደረጃ ማየት ያለብን ነገር ምንድነው? ትራክ ማድረግ እያንዳንዱ ነገር መከታተል፣ እያደረግን ያለውን ግብ እያሳካን ነው ወይ፣ ወደ ህይወታችን እየተጓዝን ነው ወይ የሚለውን ነገር ምን ማድረግ ትራክ ማድረግ ያስፈልጋል። ትራክ ማድረጋችን ለምን ይጠቅመናል? ባሰብኩት መንገድ እየሄድኩ ነው ወይስ ባሰብኩት መንገድ እየሄድኩ አይደለም የሚለውን ለመገንዘብ ይረዳናል ማለት ነው። በአምስተኛ ደረጃ ደግሞ ማድረግ ያለብን ነገር ምንድነው? ኢማጂኔሽን ፓወራችንን መጠቀም። ኢማጂኔሽን ፓወር መጠቀም ለምን ይጠቅመናል? መድረስ የምንፈልገውን ልናሳካ ያሰብነው ሴት ያደረግነውን ጉድ ሴት እንድናደርግ እና እንድናሳካው ትልቅ መንገድ ይሆነናል። ኢማጂኔሽን በጣም አሪፍ ችሎታ ነው። በአርምሞት ውስጥ ነው ስኬትን ማሰብና በሀሳብ ስኬትን ማጣጣም ግባችንን እንድንደርስ ኢነርጂ ሞቲቬሽን ይሆነናል። ኢነርጂ ይሰጠናል ማለት ነው። ያለ ድካም እንድንሰራ ያለ እረፍት ነገሮችን እንድናደርግ በጣም ሃይፓፕ ያደርገናል። ኢማጂኔሽን ፓወርን መጠቀም የመጨረሻ ይሆናል። ስለዚህ በዛሬው ቪዲዮችን ላይ ጎል ሴት ማድረግ ለምን እንደሚጠቅም ለምን እንዳስፈለገና እንዴት ጎል ሴት እናደርጋለን ወይም ደግሞ ግብን እንዴት እናስቀምጣለን የሚለውን በ5 ስትራቴጂዎች አየን። አንደኛው ስማርት ነው። ስማርት ማለት አክሮኒም ነው ወይም ደግሞ ምህጻረ ቃል ነው። በአንድ ላይ የሚነበብ ምህጻረ ቃል ነው። ኤስ የሚገልጸው ስፔሲፊክ፣ ሜጀረብል፣ አቺቬብል፣ ሬሌቫንት እና ታይም ባውንድድ መሆን እንዳለበት ይነገርናል። ስማርት የሚለው እነሱን ሀሳቦች በስፋት ከላይ ተመልክተናል። ሁለተኛው ደግሞ ትልቁን ህልማችንን ትልቁን ግባችንን በትንንሽ ወደሆኑ እና በየጊዜው ትራክ ልናደርጋቸው ወደምንችላቸው እቅዶች ትንንሽ እቅዶች መቀየር ትልቁን ሀሳብ የሚለውን አይተናል። በሶስተኛነት ደረጃ ደግሞ ትራክ ማድረግ የዕለት ውሏችንን ትራክ ማድረግ እንዳለብን ተገንዝበናል። በአራተኛነት ነው ፍሌክሰብል መሆንንም አይተናል። በአራተኛነት ፍሌክሰብል መሆን ለምን እንደሚጠቅመን ተመልክተናል። ሎክ ኤንድ ኪ መሆን አለብን። ሁኔታዎች ምድር ላይ 24/7 እንትኖች አሉ፣ ለውጦች አሉ። ለውጦቹ የእኛን ግብ አፌክት ያደርጉታል። ምክንያቱም በምድር ላይ እስከኖር ድረስ ምድር ላይ የሚመጡ ለውጦች እኛን አፌክት ያደርጉናል። ፍሌክሲብል መሆን እንዳለብን ተመልክተናል። ከዛ መጨረሻ ላይ ያየነው ኢማጂኔሽን ፓወራችንን በማሳደግ ግባችንን በሀሳብ በመጀመሪያ በማጣጣም ጉልበትንና ኃይልን ከዛ ከኢማጂኔሽኑ ማግኘት እንደምንችል ሞቲቬትን መሆን እንደምንችል ተመልክተናል ማለት ነው። በቪዲዮችን ላይ ይህን ያየነው። እንግዲህ ይህ ቻናል የሚሰራው የግለሰቦች ለውጥ ላይ ወይም ደግሞ ፐርሰናል ዴቨሎፕመንት የግለሰቦች ራሳቸውን ማሳደግ ሲችሉ ምንን ያሳድጋሉ? ቤተሰባቸውን ይቀይራሉ። የተቀየረ የተለወጠ ቤተሰብ ደግሞ ሰፈሩን ማህበረሰቡን ይለውጣል። ማህበረሰቡን ይለውጣል፣ ሀገሩን ይለውጣል። የሀገር ለውጥ ደግሞ የሀገር ለውጥ ያመጣል እያለ ዓለምን መቀየር ይቻላል። ግን ለውጥ የሚጀምረው ከራስ ነውና እነዚህ ነገሮች ቦልሴት በማድረግ እስከዛ ድረስ ያየናቸውን ቪዲዮዎች ወደኋላ በማየት በመማር የተለያዩ መጽሐፎችን በማንበብ ራሳችንን መቀየር መለወጥ አለብን። የህይወት ዘመን ነው። ሁሉም ሰው በቃኝ እኔ ራሴን ለውጬ ጨርሻለሁ የሚለው ነገር አይደለም። 20 ሊትር ውሃ 20 ሊትር ስትሞሉበት 20 ሊትር ሞልቶ ከ20 ሊትር በላይ አይቀበልም። ነገር ግን ራስን መለወጥ እንደዛ አይደለም። በህይወታችን ውስጥ የምናደርገው ነገር ነው። የዕለት ተዕለት ኑሯችንን የዕለት ተዕለት አክቲቪቲዎቻችንን ስንተገብር ፐርሰናል ዴቨሎፕመንት ላይ ትልቅ ለውጥ እያመጣን እየተለወጠ እንሄዳለን። ላይፍ ጆርኒ ነው እና እስከምንሞት ድረስ እስከ መጨረሻዋ እስትንፋሳችን ድረስ ራሳችንን መለወጥ ይጠበቅብናል ብለን እናምናለን ማለት ነው። ስለዚህ ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች አጋሩ፣ ቤተሰብ ሁኑ። እናመሰግናለን። ምስጋና አስራት ነኝ።